እንደገና አስጨብጦ እንደገና ወደ ትክክለኛው የጸሎት ምዕራፍ ውስጥ ይዟቸው ሲገባ ቅደም ተከተሉ ነበር ያሳያቸው። ቅደም ተከተሉ ምን ነበር? ከኢየሱስ በርስጋ ተገባቸው ያለው ከኢየሱስ ጸሎትን እንማር። ድገሙት። ከኢየሱስ ጸሎትን እንማር። ጌታ ኢየሱስ የጸሎት ሕይወቱ የጸሎት ዘይቤው የጸሎት ኑሮ ምን ነበር ስንል ከሱ ተነስቶ ደቀ መዛሙርቱን ምን አላቸው? ጀመረላቸው። አሜን። በእነዚህ ክፍሎች ውስጥ ከቁጥር 9 እስከ ቁጥር 14 ያሉትን ሁላችን በተለምዶ ብዙ ጊዜ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ እያልን የምንጸልየው ጸሎት አሜን አሜን። እውነት ነው። በዛ ውስጥ ያለውን ቅደም ተከተል መርህ ይዘን የምንጸልይ ከሆነ ጸሎታችን አሜን። ስለዚህ ጌታ ኢየሱስ ክርስቶስ ቅደም ተከተሉን ያሳያቸው። እንግዲያውስ በዚህ ውስጥ ሲያስቀድም ስለ እግዚአብሔር ስም፣ ስለ እግዚአብሔር መንግስትና ስለ እግዚአብሔር ፈቃድ ወሳኝ ቁልፍ የሆኑ ነገሮች በጸሎታችን ውስጥ ልናተኩርባቸው የሚገቡት ጌታ ኢየሱስ ክርስቶስም ደግሞ የጸለየውና ሲጸልይ የነበረው ትኩረት አድርጎ ይጸልይ የነበረው ስለ ስሙ፣ ስለ መንግስቱና ስለ ፈቃዱ ነበር። እስኪ አሜን ይሁንልን። አሜን። ከዚህ ውጭ የሚሆን ምንም ነገር የለም። ፍሬሙን እዚህ ጋር የሰራው አስቀደመው፣ ቅድሚያውን አቀረበላቸው። ምክንያቱም ቅደም ተከተሉን ያሳያል። እንግዲህ እናንተስ እንዲጸልዩ ሲላቸው ቅደም ተከተሉ ስናይ ስሙን፣ መንግስቱንና ፈቃዱን እያስቀደመ ነበር። ሃሌሉያ አሜን። ጌታ ይመስገን። ከዛ ቀጥሎ ያሉት ነገሮች ምንድን ናቸው ስንል ስጠን፣ አታግባኝ የሚሉ ከሰው ወደ ሰው ከሰው ወደ እግዚአብሔር የሚሄዱ ጸሎቶች ናቸው። ስለዚህ እነዚህ ነገሮች ከቀደሙ ጸሎታችን ጸሎት አይሆንም ማለት ነው። በጸሎታችን ውስጥ ስናስቀድም ብዙዎቻችን ድካም ነው። ብዙዎቻችን ህይወት ላይ የሚያጋጥመን ነገር ነው። የምናስቀድመው ስጠን፣ የምናስቀድመው ይቅር በለን፣ የምናስቀድመው አድነን፣ የምናስቀድመው አታግባ ብለን እንጀምርና ጅራቱን ራሱን ጅራት አድርገነው ተደበላልቆብን አሜን ብለን እንነሳ። እንግዲያውስ አጠገባችሁ ያለው እንዲሆን ጸሎት ትምህርት ነው። ጸሎት ትምህርት ነው። አሜን። ጸሎት ትምህርት ነው። ጸሎት ትምህርት ስለሆነ አሜን። የምንማረው ደግሞ ከጌታ ነው። እኔ ከኪሴ ላይ ደግሞ እሺ፣ ከኪሴ አውጥቼ ከነገርኳችሁ ወግቱኝ። እንደ እግዚአብሔር ቃል የሚናገር እንደ እግዚአብሔር ቃል ስለሚል እንደ እግዚአብሔር ቃል እዚህ ጋር ጌታ ኢየሱስ ክርስቶስ ያስቀደመው የትኛውን ነው? ስጠኝ፣ አድርግልኝ፣ አታግባኝ ነው። መንግስቱን ያስቀደመው አንድ ነገር ነው። ስሙን፣ መንግስቱን፣ ፈቃዱ። አሜን። ይሄን ያስቀደመው። ስለዚህ ለዚህ ደግሞ እንግዲህ አሁን ጥያቄ የፈጠረባችሁ ላለው ሰዎች መልስ ይስጣችሁ። ማቴዎስ 6:33 በቂ ነው። ማቴዎስ 6:33 ምን ይላል? ነገር ግን ይላል አስቀድማችሁ የእግዚአብሔር መንግስት ጽድቁን ፈልጉ። አሜን። ይህም ሁሉ ይጨመርላችኋል። እስኪ ድገሙ። ይህም ሁሉ በሉ። ይህም ሁሉ ይጨመርላችኋል። አንተ ተከታይ እኮ ነው። አሜን።
ተከታይ የሆነውን እኮ ራስ ያደረግነው ጅራት የሆነውን ራስ አደረግነውና ምን አለው ይከተላል የተባለው ይጨመራል የተባለው አስቀደምነውና ግራ ተጋባል። በኢየሱስ ስም በሰውራችን ላይ ግራ የሚያጋባው ክፉ የተወጋ አሜን። ይጨመርላችኋል የተባለው ይጨመራል የሚጨመር